ዋልያው ቀንዱን አሹሏል። ፈርዖኑን ከዙፋኑ ላይ አውርዶ ለመዘርጠት ተዘጋጅቷል። የኢትዮጵያ ብሔራዊ ቡድን አሰልጣኝ የሆኑት መሳይ ተፈሪ እንደ ቀደሙ አይነት የኢትዮጵያ ብሔራዊ ቡድን አጠብቁ፣ ዛሬ የተለየ ታክቲክ፣ የተለየ ያጫወት መንገድና ህዝብን የሚያኮራ ትንቅንቅ እናደርጋለን ሲሉ ተደምጠዋል። ግብጾች ሽንፈታቸውን መሸፈን አልቻሉም። ሀፍረታቸው ተጋልጦባቸዋል። ኢትዮጵያ በአባይ ግድብ ዙሪያ እጅ አስነስታቸዋለች። እናም ይህንን ሽንፈታቸውን ይህንን ድንጋጤያቸውን ለመደበቅ የዛሬውን ጨዋታ የማሸነፍ ግዴታ ለተጫዋቾቻቸው ሰጥተዋል። እርሶስ ይህንን ጨዋታ ማን ያሸንፋል ብላችሁ ታስባላችሁ? ሀገራችን ኢትዮጵያ ወይስ ግብጽ? ውጤቱን ይገምቱ። በትክክል ውጤቱን ለሚገምቱ አድማጭ ተመልካቾቻችን ኤሉዳ ኢምፖርት ኤንድ ኤክስፖርት ጥራቱን የጠበቀ ኦሪጂናል ማሊያዎች ጊቫዌይ ስጦታ አዘጋጅቶላችኋል። ካርዶችም አሉ። ስለዚህ አሁኑኑ በትክክል ውጤቱን ይገምቱ። ከምሽቱ 3 ሰዓት ጀምሮ በአዲስ አበባና አካባቢዋ በትርታ ኤፍኤም 97.6 በመላው ዓለም በመላው ኢትዮጵያ በዩቲዩብ ቻናላችን ሲዲ ስፖርትን ሰርች አድርገው ሰብስክራይብ ያድርጉት። አብራችሁ እንድታመሹ እንጋብዛችኋለን። ምሽቱ ላይ 3 ሰዓት ላይ እንገናኛለን። እስከዛው ውጤት ይገመት። ሀገራችን ኢትዮጵያ በድል እንድትመለስ እንጸልያለን፣ እንገምታለን። ይመቻችሁ። መልካም ጊዜ